ይሄ ኤክሰለንት የሆነ ምሳሌ ነው። የሽማግሌው ያነሳልን ትልቅ አስተማሪም ነገር ነው። ያለንበትን ሁኔታ የሚያሳየን ነው። ግን እየተቀየሩ ለመጡ ነገሮች ሁሉ ማን ነው ኃላፊው? ማን ነው ሊኮነን የሚገባው? ወይም አንዱ በኃላፊነት ሊጠየቅ የሚችለው ብለን የምንጠይቅ ከሆነ ሁሉንም ያነካካል በመሰረቱ። እንዳነሳው ቀድሞ የነበረውና አሁን የተቀየሩ ያሉ በግልጽ የሚታዩ ነገሮች አሉ። አንዳንዶቹ በግልጽ የማናያቸው አሉ። ግን አፌክት እያደረጉን በጥሩም ሆነ ጥሩ ባልሆነ መንገድ እየጎዱን እየጠቀሙንም ያሉ ነገሮች አሉ። ወደ ቀድሞ ብንሄድ ለምሳሌ እንደው የራሴን የተማርኩበትን ጊዜ በ60ዎቹ አጋማሽ የሁለተኛ ደረጃ ከዚያም በ70ዎቹ ዩኒቨርሲቲ ተማሪ በነበርንበት ጊዜ የነበረው በአፍሪካውያን የሚናገሯት አንድ አባባል አለች። it takes a village to raise a child ይላሉ። ምን ማለት ነው? ልጅን ለማሳደግ የቤተሰብ ጉዳይ ብቻ ሳይሆን የአካባቢውም ነው፣ የመንደሩም ጉዳይ ነው። it takes a village to raise a child ምክንያቱም አንድ ልጅ ሲፈጠር በአመዛኙ ግለሰባዊ ህይወት ሳይሆን ተቀራርቦ ኒኩሌር ፋሚሊ ብቻ ሳይሆን የዘመዶችንም በዘመዶች ዙሪያ ስለሆነ ልጆች የሚያድጉት የሁሉም ኃላፊነት ነው። አይደለም የዝምድና ጎረቤት አካባቢ የሚያሉ ሰዎች በአንተ እድገት ያገባኛል ላዮች ነበሩ። ስለዚህ በእንዲህ ማህበረሰቡ ስናድግ የነበረው ነገር ልጆች ከታች ጀምሮ የምንማራቸው ነገሮች አሉ። ታዛዥነት፣ ትልቅ ሰው ማክበር፣ ለእድሜ ዋጋ የመስጠት ጉዳይ፣ አዋቂን ሰው ግምት መስጠት፣ ሰዎች ራሱ በሚመጡበት ጊዜ ተነስቶ እንትን ማለት ጉዳይ የተለመደ ነገር ነበር እና አንተ ትብስ አንቺ ትብሽ መባባልም አለ። በዚያን ጊዜ ደከም ያለውን ሰው የመርዳት ጉዳይ የተለመደ ጉዳይ ነው። ምክንያቱም እንደ አውሮፓውያኑ የግላዊ ህይወት አይደለም የምንመራው። የአውሮፓውያኑን በምንመለከትበት ጊዜ የአንድ ሰው ጥንካሬ የሚለየው አንድ የሆነ ነገር ላይ ስኬት የማግኘቱ ጉዳይ ነው። ከስኬት ጋር ይያያዛል። ስለዚህ ትኩረቱ ኢላማው የሚያደርገው ግለሰቡ ላይ ነው። በማህበረሰቡ በሚኖርበት እንደኛ ማህበረሰብ አይነት ደግሞ ትልቁ ዋጋ ያለው ለቡድኑ ነው የሚሰጠው፣ ለማህበረሰቡ ነው። አንተ የግል የምታደርገው ስኬት አይደለም። ማህበረሰቡ እዛ አካባቢ ያለው የሚያገኘው ስኬት ነው። አንተ የዛ አካል ነህ። ከዚያ አኳያ ሲታይ ሰዎች እርስ በርስ ይተዛዘናሉ፣ ይከባበራሉ። ጊዜያት እንትን እያሉ ሲሄዱ ግን የተቀየሩ ነገሮች አሉ። ወደ አውሮፓው ሄድን የኛ ራስ። አዎ ቴክኖሎጂው ነው አንዱ፣ ቴክኖሎጂው ነው። ሁለተኛ ዓለማችን እንግዲህ የጠበበች መንደር እየሆነች አይደል የመጣችው። አንዱ ባህል ከሌላ ጋር ተወራራሽ የሆነ ነው። ያ ሲባል ግን እኔ አሁን በጣም የሚያስደስቱኝ ማህበረሰቦች አሉ። ሊትሬቸሩን ስመለከተው የሳውዝ ኢስት ኤዥያን የምስራቅ ደቡብ ኤሲያ ሀገሮች ቻይናን ጨምሮ በቴክኖሎጂ አደጉ የሚባሉት ጃፓን፣ ታይዋን፣ ኮሪያ እንኳ የማህበረሰብ ትስስራቸው ጠንካራ ነው። ግን እንዲህ አሁን ስንገምት በቴክኖሎጂ ስላደጉ በቃ ጠቅላላ የካፒታሊስት እንትንን ይዘዋል ብለን ነው የምናየው። ባህላዊ ሴታቸው እንደጠበቁ ኢንታክት ነው። ሄደውም እንኳ ይጠብቁታል። እኛ ጋር ግን ቶታሊ ሙሉ በሙሉ ማለት ባይቻልም በተለይ በከተሞች አካባቢ የምናየው እንዳለ በላያችን ላይ ተጭኖብናል ማለት ይቻላል። ቀጥታ ነው የምንቀበለው እንዳለ ነው። አዎ ደግሞ ምንድነው የሚገርመው እኛ በጎ ማህበራዊ እሴቶች አሉን። ግን ከዛ የሚመጣውን ነገር ሁሉ የተሻለ ነው ብለን የማሰብ ሳይኮሎጂ ማለት ሂውማን ሳይኮሎጂ አለ። ይሄ የተሳሳተ ነው። አውሮፓውያንም እንግዲህ እንደነገርኳቸው ቅድም ኤንጂኦ አካባቢ ኢንተርናሽናል ኤንጂኦዎች ብዙ ስለሰራው ከፈረንጆችም ጋር ሀሳብ ስንቀያየር እነሱ አሁን ይህንን የኮሌክቲቭ የሆነ ኑሮ በጣም ርቀው ስለሄዱ ሊመለሱበት አይችሉም፣ ይቸገራሉ። የእኛን ግን ያደንቃሉ። ፐርሰናሊ የሚነግሩኝ ነገር አለ። እኛ ግን የራሳችንን አናደንቀውም። ምን እያደረግን ነው? እየለቀቅን ወደዛው እየሄድን ነውና አንዲት እንጀራ ተካፍሎ መብላት ነበር ድሮ ሰብሰብ ብሎ። ዛሬ ለየሳህን እንጀራውን ቆራርሶ ለየብቻ መብላት ይየው። እሷም እንትን አላት ዘመናዊነት። ሁሉም ነገሮች ዘመናዊ በዘመኑ የሚፈጠሩ ነገሮች አለ። እርግጥ ባህል ከሌላ ከአንድ ጄኔሬሽን ወደ ሌላው ሲተላለፍ አንዳንዶቹ መለስ ቀየር ብለው እንትን ይላሉ።
አንዳንዶቹ ደግሞ እንዳለ የሚተላለፉ አሉ። ያንን እንትን የሚወስነው እንግዲህ ማህበረሰቡ ነው፣ የሚሻለውን ያውቃል። አንዳንዶቹ ደግሞ ለምሳሌ ወላጅ ለልጁ ማስተላለፍ የሚፈልገው እሴት አለ። ልጆች ደግሞ አሁን የሚኖሩት በተለዋዋጩ ዓለም ውስጥ ነው፣ በፈጣን ሁኔታ በሚለዋወጥ ዓለም ውስጥ ነው። አንዳንዴ በዚህ ዩኒክ የሚያደርገው እንግዲህ ልዩ የሚያደርገው የዚህ የጉርምስናን ዘመን መጠየቅ ይጀምራሉ ልጆች። አልታዘዝ ብሎኛል ብለው ወላጆች አንዱ የሚያነሱት ምክንያትም አሁን የደረሰበት ያኔ ታዛዥ ነበረ። አሁን ግን የአስተሳሰብ አድማሱም ሰፍቷል፣ ፍላጎቱም ጨምሯል። ከተለዋዋጭ ሁኔታ ጋር እያደገ ነው፣ ይሰማል፣ ያያል። እነዚህ ነገሮች ሁሉ በባህሪ ላይ ተጽዕኖ አላቸው፣ አመለካከት ላይ ተጽዕኖ አላቸው፣ አስተያየት ላይ፣ ድርጊቶቻቸው ላይ። ስለዚህ የወላጆቻቸውንም እሴት ይጠይቃሉ፣ ኢቭን ሃይማኖቱን ራሱን ይጠይቃሉ። እና ያን ጊዜ የግጭት መንስኤ የሚሆንበት ጊዜ እናያለን። ያኔ የቀድሞውን ግን የግጭት ራሱ እንትኑ ልጆች ደፍረው ፊት ለፊት አይላተሙም ከወላጆቻቸው ጋር። የማይስማሙበትን ነገር እንኳ በተለያየ መንገድ ነው የሚገልጹት፣ በሾኬ ነው የሚገልጹት እንጂ አሁን በሚታየው ሁኔታ አይደለም። ግትር ብሎ ፊት ለፊት ኮንፍሮንት አድርጉም አይጋፈጡም። እርግጥ ወላጆችም አሁን በደረስንበት ጊዜ የሚጋፈጡትን እነሱ በመጡበት መልክ መሄድም ደግሞ አያስኬድም። ምክንያቱም ስልቶች አሉ፣ አሁን በደረስንበት ጊዜ ሊያገለግሉን የሚችሉ ስልቶች አሉ። ያኔም ያገለግሉ የነበሩ ስልቶች መዋቅሮች ልለው ይችላለሁ፣ አሁን አይሰሩም ብዙዎቹ። ያኔ ልጆች ታዛዦች ናቸው፣ ያልካቸው ነገር በደንብ ይቀበላሉ። እንትኑ የተጽዕኖ አድማሱ አነስተኛ ነው። ቴሌቪዥን እንኳን እኮ የከለር ቴሌቪዥን እኮ የመጣው በደርግ 10ኛ አብዮት በዓል ነው። ከ10 ቤቶች መካከል አንዱ ቤት ቢኖር ነውና እሱ ተሰብስበው እዛ ነበር ላይ እሱም ቢሆን ተመልሰን እንጣ። ውድ ተመልካቾቻችን እየተከታተላችሁ ያላችሁት አሊፍ ሚዲያ ኔትወርክ ነው። አቶ አብደላ ሙዘይን ሰፊ የሆነ ቤተሰብን በተመለከተ ሰፊ የሆነ ልምድ ያላቸውና በርካታ መጽሐፍት ሊያዘጋጁ ምሁር ናቸው። ካፍታ ቆይታ በኋላ ተመልሰን እንመጣለን። አብራችሁን ቆዩ። ውድ ተመልካቾቻችን ተመልሰን መተናል። አቶ አብደላ ሙዘይን አግኝተን መቼም እነዚህን ሁሉ መጽሐፍት አስተዋውቀን ስለነዚህ ጉዳዮች ሁሉ አውርተን የምንዘልቀው አልሆነም። በመጠኑ የተወሰነ ጉዳዮችን አንስተን እንዘጋለን። ጋሽ አብደላ ዘመንን እያነሳን ነበር። ምን አለን? በቀደሙ ዘመን አንድ ቴሌቪዥን ከ10 ቤቶች መካከል አንድ ቴሌቪዥን ቢኖር ነው ቴሌቪዥን የገባበት ዘመን። ዛሬ በየክፍሉ ቴሌቪዥን አለ። በልጆችና በወላጆች መካከል እንዲህ አይነት መራራቅ ሊፈጥር ይችላል። ሌላው ቴክኖሎጂ ነው። ስልክ አለ፣ ሞባይል ምናምኖች፣ እነዚህ ኢንተርኔት ጉዳዮች አሉ። የቤተሰብ ሁኔታን እያበላሹ ያሉት እንዴት ትገልጸዋለህ? ይሄንን ገጠመኞችም ካለ በዛው መካከል እናንሳ። ቅድም እንዳልኩት የቀድሞ ውሱን ነው በልጆች ባህሪ ላይ ተጽዕኖ የሚያደርጉ አካሎች። በሌላ አባባል ምን ማለት ነው? የልጆች እድገትን በመኮትኮት አቅጣጫ በሚያስያዝ በኩል ወላጆች፣ የቅርብ ዘመዶችና ጎረቤት አካባቢ ነው። አንድ ሬዲዮ አለች፣ ማስ ሚዲያ። ከዚያው ያቺ እሷም ማስ ሚዲያም አሁን ሆኜ ስመለከተው የልጆችን ባህሪ በመጥፎ ነገር በማድረግ በኩል ይሄ ነው ብዬ የምለው ነገር የለኝም። የበፊቶቹ አንድ ጣቢያ ናት። ብዙ ችግር አልነበረበትም። የሚተላለፈው ፕሮግራም ለማንኛውም ሰው ነው። በልጆች ላይ አሁን በምናየው መልኩ በባህሪያቸው ላይ ተጽዕኖ የሚያደርጉ ነገሮች አሉ። ዛሬ ሙዚቃው፣ ፊልሙ፣ ቅብርጥሴ በጣም ብዙ ነገሮች እየበዙ ነው። እነዚህ ሁሉ ሶሻላይዚንግ ኤጀንሲ ናቸው። ልጆችን የሚያርቁ አካሎች የተበራከተው ነው፣ በበጎም ይሁን በመጥፎ። ወላጅና ቤተሰብ ነበረ ያን ጊዜ። ሚዲያ ካለ ደግሞ ያቺ ማስ ሚዲያ ናት። አሁን የኢንተርኔቱ ያነሳው ኮምፒውተሩ፣ የቴሌቪዥኑ፣ እነዚህ ሁሉ ማስ ሚዲያ፣ በጽሁፍ የሚነበበው የፖርኖግራፊክ ፊልሞች በተለያየ መልኩ ገልጫቸዋለሁ። እነዚህ ሁሉ የልጆችን ባህሪ በአንድ ወይም በሌላ መልኩ የሚቀርጹ ናቸው። ስለዚህ ምንድነው ያስከተለ የመጣው? ልጆች ከወላጆቻቸው ጋር የሚሆኑበት ጊዜ እየጠፋ ነው። አንዱ የቀድሞና የአሁኑ ስንል ወላጆች በአመዛኙ ግፋ ቢል ወንዶቹ ናቸው ለስራ የሚወጡት ቤትን ለመመገብ ለማስተዳደር። እናቶች ልጆቻቸውን ይኮተኩታሉ። አሁን ግን
ብዙ ምክንያቶች አሉት። አንዱ የኢኮኖሚክ ፋክተር ሊሆን ይችላል። ዘመኑ ደግሞ ስልጣኔ ተብሎ በሚወሰድበት ጊዜ ስለሆነ ሴቶች ወደ ገበያ መውጣት ጀምረዋል፣ ወደ ስራ ዓለም። ያ ስራ የመውጣት ጉዳይ ለልጆች ይሰጥ የነበረውን ጊዜም እያሳነሰው መጥቷል። ስለዚህ አሁን ብዙ ልጆች እንዲሁም በተለያየ ትሬኒንግ ላይ ወላጆችን ጥያቄ ማነሳላቸው፣ በእርግጥ ልጆቻችሁን ታውቋቸዋላችሁ ወይ ነው። ውሎ አነስተኛ ከሆነ ምሽት እየደከሙ ወላጅና አባትና እናት የሚመጡ ከሆነ ልጆች የተሸከሙትን ያንን አሳይመንት ተሸክመው መጥተው የሆነች ኮርነር ይዘው ሲሰሩ አባቶች እናቶች ተዳክመው ቴሌቪዥን ላይ የሚያንጋጥጡ ከሆነ የት ቦታ ላይ ነው የሚነጋገሩት እርስ በራሳቸው? ይህ ሁሉ አፌክት እያደረገ ነው ልጆችን። አንድ ቤት ውስጥ አሉ። አንድ ጸሐፊ እንዲያውም ሲጽፍ ምንድነው ያለው? የሚበላ የሚጠጣ ሞልቷል፣ ቤቱ ውስጥ ግን ጸጥታ ነግሷል። ንግግር የለም፣ ኢንተራክሽኑ የለም። ቀድሞ እንዲህ አይደለም። ማቴሪያል ቁሳቁስ ነገር በስቷል፣ ቤቱ በስቷል፣ ሰውን ቁስ ሆኗል እንደማለት ነው። እየተያዩ አሁን አብሮ የመዋል ጉዳይ አይደለም። ልጆችና ወላጆች አክቲቭሊ ኢንተራክት ያደርጋሉ፣ ይጨዋወታሉ ወይ? ድሮ እኮ ኩሽና እኮ ሲሰሩ ሴቶቹም ራሳቸው ሽንኩርት እየቆረጡ ከእናቶቻቸው ጋር እኮ ያወራሉ። ያ ሁሉ እድል ይሰጥ ነበረ። አሁን ማይክሮዌቭ ነው። ማይክሮዌቭ በትንሽ ደቂቃዎች ውስጥ ስራዎችን ያቃልላል። ዲስከሽን የለም። ከሰል ማቀጣጠል የለም። እሳት ነው፣ ሲሊንደር ነው የለም። እና ምንድነው እየጠፋብን ያለው? ሳስበው ሂውማን ፌስ እየጠፋብን ነው። የዘመናዊ ቴክኖሎጂው ትልቅ ጠቃሚ ነው፣ ስራዎቻችንን ያቀልልናል። ይሄ ምንም መንፈሳዊ ሴትን ግን ሰልቦብናል። አደጋም አለው። ለምሳሌ አንድ የሪሰርች እንትን በቅርቡ ያነበብኩት 10 ኮሪያውያን በከፍተኛ ደረጃ ተመስጠው ከቦታ ሳይነሱ ኢንተርኔት ላይ ተተክለው በብለድ ሰርኩሌሽን አማካኝነት ይሞቱ አሉ። ምክንያቱም ይሄ አዳዲሶቹ ቴክኖሎጂዎች ያመጡት አንዱ ጫና ምንድነው? ሰዎች ሴደንተሪ ላይፍ እንዲመሩ ነው ያደረገ። ተቀማጭ ሆነ፣ እንቅስቃሴ የሚባል ነገር የለም። ትንንሽ ልጆችም እኮ ድሮ ውጭ ይጫወታሉ። እርግጥ መድረኩ ጠቧል፣ ግን የለም ይጫወቱበት የለም እና እዛችሁ ኮንፋይንድ ሆነው ያችኑ ጌም ነው የሚጫወቱት። ጌሞቹ ደግሞ እያስከተሉ ያሉትን ነገር ልብ በሉ። አመጽን እየጋበዙ ነው። ልጆች ገሃዱ ዓለምንና የዚህ የምናቡን ዓለም ለይተው አያውቁትም። ስለዚህ እዚያ በገሃዱ ዓለም ሳይሆን በምናቡ ዓለም ያየውን ተኩስ እዚህ አፕላይ ለማድረግ አይቸገርም። የአሜሪካንን ኬዝ በየጊዜው ማየት እንችላለን። የአባቱን መሳሪያ አውጥተው አንስተው ወንድም ይችላል። ስለዚህ ወደዚህ እየመጣም ያለው ይሄው ነው። እርስ በራሳቸው ልጆች አይጨዋወቱም። ሲጨዋወቱ ሶሻላይዝ ያደርጋል። እርስ በራሳቸው ማህበራዊ ግንኙነት አድማሳቸው ይሰፋል። ስለዚህ ቴክኖሎጂ የሰው ልጅ መበደሉ ይበዛል ማለት ነው ከጠቀሜታው አንፃር። በእውነት እንደዛ ለመደምደም ያስቸግረኛል። ለምንድን ነው እንደዚህ የምለው? እኔ በፊቱ ዘመኖች በርካታ ታላላቅ ነገሮች ተሰርተዋል፣ ምንም ነገር ባልነበረበት ጊዜ። ዛሬ ግን እነዚያ ታላላቅ ነገሮች ሊሰሩ አልቻሉም። ከ10ኛው ክፍለ ዘመን የነበሩ ሙስሊም ልሂቃን የማይታሰቡ ነገሮችን ሰርተዋል፣ ዘመን ተሻጋሪ የሆኑ። የዛሬ ሳይንቲስቶች የዛሬ ፈላስፎች ግን ስራቸው ከእንትን አልወጣም እና የሰው ልጅ ከመጥቀሙ አንፃር የአእምሮ እንዲያድግ ያደረገው አይመስለኝም። በአንድ በኩል ስናየው እውነትነት አለው። በችግሮች ውስጥ ሆነ ችግሮችን ለማምለጥ በምታደርገው ጥረት ብዙ ነገሮች ትማራለህ። አሁን የምናየው ሁኔታ ግን እኔ ዩኒቨርሲቲ ውስጥም አለሁና ልጆች አቋራጭ መንገድ ነው የሚፈልጉት። እኔ አንደርግራጁዌት ያለው ስማር የነበረው እና አሁን ያሉት ልጆችን ስመለከት ኮምፕሊትሊ የተለያየ ነገር ነው። በዓለማችን ውስጥ በ20 ዓመት የማታገኘውን ኢንፎርሜሽን እውቀት በአንድ ቀን ውስጥ ትዝቃለህ፣ ግን የራስህን አስተዋጽኦ ኮንትሪቢዩት አታደርግም ብዙ። አሁን ምንድነው የሆነ ወስላታነት ነው፣ ከዚች መጭለፍ ከዛች ላይ ማጣበቅ። በእንዲህ አይነት ሁኔታ ለኖሌጅ የምናደርገው አስተዋጽኦ እያነሰ መጥቷል። እርግጥ ጠንካራ ሰዎች አሉ፣ ግን ብዙ ሰው ስትመለከተው ይሄ ችግር አለ። ስለዚህ የልጆች ከፈታኝ ነገሮች ጋር ከተግዳሮት ጋር እንዲተዋወቁ ጥረት ማድረግን የሚጠይቅበት ጊዜ ነው። እርግጥ ነው ፋሲሊቴት አድርጎልናል፣ ጊዜያችንን ይቆጥብልናል፣ ከአዳዲስ ነገሮች ጋር ቴክኖሎጂ እንትን ይለናል።
ነገር ግን አጠቃቀም ላይ ነው። ለምሳሌ ቢላዋን ውሰድ። በቀጥታ ሙሉ በሙሉም ይመሳሰላል ባይባልም ቢላዋ ይጠቅማል። ስጋ ለመቁረጥ፣ ብርቱካን፣ ሽንኩርት ለመቁረጥ ያገለግላል። ለበጎ ነገር ነው። ግን አላግባብ ከተጠቀምክ ደግሞ ሰው ትወጋበታለህ። አሁን የዘመናዊ ቴክኖሎጂ በተለይ ኢንተርኔትን ስናይ ፖርኖግራፊክ ፊልሞችን ልጆችን መንፈሳዊ ነገር አርቆ ከባህሪያትን ልናርቅ የሚገባንን ያሰብነውን ስነ ምግባርን ሁሉ አሳጥቶ ትልቅ ሱሰኛ እያደረገ ነው። እንዲያውም እኔ በዚህ ከትናንት ወዲያ ያየሁት አንድ የቻይኒዝ ማሰልጠኛ ጣቢያ አይቻለሁ። ቻይና ውስጥ 20,000 ወጣቶች የዚህ የፖርኖግራፊክ ምርኮኛች ናቸው፣ ተጠቂዎች ናቸው። ስለዚህ አንድ እንትን አዘጋጅተዋል፣ ተቋም ይህንን ሪሃቢሊቴት እንዲያደርግ። ወደኛም ጋር እየመጣ ያለው ይሄ ነው። አደጋው እየመጣ ነው። እስልምናን እንዴት እናየዋለን ጋሽ አብደላ? መቼም በአብዛኛው መጽሐፎቹ ውስጥ የማየው የቁርአን ጥቅስና የሐዲስ ጥቅሶችን እያየን ያለ ነው። ማለት ከሐዲሱም ከቁርአኑም መጽሐፍ ቅዱስም አይቀሩትም። ጠቃሚ እስከሆነ ድረስ በሁሉም ውስጥ እየተጠቀሙበት ነው ያለውና እስልምና ቤተሰብን በመያዝ ረገድ የረሱል ሰለላሁ ዐለይሂ ወሰለም ያስተማሩት በርካታ ነገሮች አሉ። ቁርአንም የሚነግረን በርካታ ነገር አለና ይሄ እናንተ ከሙያችሁ አንፃር ከስነ ልቦና እንትን አንፃር የእስልምና የቤተሰብ አያያዝ ሁኔታ እንዴት እናየዋለን? የማህበረሰብ አወቃቀር ሁኔታ እንዴት እናየዋለን? ከሀገር ግንባታም አንፃር ይሄንን ነገርስ ምንድነው የምትሉት? ይሄ በእውነቱ ጥሩ ጥያቄ ነው። አሁን እኮ በሚገባ ለተረዳው አካል እስልምና የቤተሰብ መዋቅርን ባለበት ለማቆየት የተሻለ ማህበረሰብ ለመፍጠር እንዲያውም ለአውሮፓውያንም ትልቅ መፍትሄ ነው እየተባለ የሚነገርበት ሰዓት ነው። ያው አንዲት ፈረንሳይት ልጇ መስጂድ እንዲሄድላት የጎረቤት ልጅ እናትና ልጅ የሚያደርጉትን ኢንተራክሽን በማየት ማለት ነው እናትና ሲሳሳሙ አይታ ልጇን ሂድ ልጁ የሚማርበት ቦታ መስጂድ እንዲሄድ ያደረገው ሱሪ ያሳጠረች ሰየለች ምንድነው ተምሮ እንዲመጣ ስነምግባር ተምሮ እንዲመጣ አደረገች። እስልምናን የማታውቀው ግን ልጇ ስነምግባር እንዲማር የሚል ነገር እስልምና በመሰረቱ ተግባራዊ ሃይማኖት ነው፣ ፕራግማቲክ ሪሊጅን ነው። ፈረንጆቹም ያውቁታል። ለዚህም ነው ብዙ ፈረንጆች እያነበቡ እየተረዱ ወደ እስልምና ተመልሰው እየመጡ ያሉት። ከዚህ አኳያ ልጆችን ለማሳደግ በመጀመሪያ ደረጃ ጋብቻ አስፈላጊ ብቻ ሳይሆን ሃይማኖታዊ ተግባርም ነው። በእስልምና ሁለት ወንድና ሴቶች ለፍላጎታቸውን ለማርካት ብቻ የሚገናኙበት ሳይሆን ሃይማኖታዊ ተግባርም ተደርጎ ነው የሚወሰደው በእስልምና። ስለዚህ እስልምና ቤተሰብን ይንከባከባል፣ የልጆች አስተዳደግ ላይ ትልቅ ሚና አለው፣ አቅጣጫ ይሰጣል። የዚህን ዓለምና የሚቀጥለውን ዓለም ሚዛናዊ በሆነ መልኩ ተጠብቆ ቤተሰብ ሳይፈርስ እንዲቀጥል የሚያደርግ እስልምና ነው። ምዕራባውያንን አሁን ብንመለከት ቤተሰብ ማህበረሰብ እየፈረሰ ነው። ሰዎች ጋጠወጥ የሆኑ ነፃነት በሚል በእስልምና ግን ሁሉ ነገር ነፃነት ብዙ አለ። የሚከለክል ጥቂት ነገሮችን ነው። ራስን የሚጎዳ ነገር ነው የሚከለክለው በማናቸው መልኩ። እንዲያውም እንትን መውሰድ እንችላለን። አንድ በቅሎ ወይም ፈረስ ልጓም ማለት ምንድን ነው? ልጓም ማለት እኮ ከአስፈላጊ ነገር የምትጠበቅበት ነው። ስለዚህ እንደ ልጓምን የሚያገለግለን ነው። ለዚህም ነው ሲግመንድ ፍሮይድን አሁን የታወቀው ሳይኮአናሊስት ራሱ ምንድን ነው የሚለው የሰው ልጅ እኮ ውስጣዊ ስሜቱ እንስሳዊ ባህሪ ያለው ይላል። እንስሳዊ ባህሪ ስላለው መሆን የሚፈልገው ስሜቱ የሚያስደስተውን ነገር ለማከናወን ሁሌ ይገፋፋላል። ግን እንደዛ እንዳያደርግ የሚያደርገው ምንድነው? የማህበረሰቡ ኖርም ነው፣ እሴቶች ናቸው የሚያቅበው። ለእኛ ደግሞ ከማህበረሰቡም አልፎ ሃይማኖቱ ልጓሙን ያገለግለናል። ስለዚህ ልጓሙ ለሁሉም ጠቃሚ ነው፣ ለወንዱም ለሴቱም ባውንደሪ አለ ማለት ነው። የምንሄድበት ደረጃ አለ፣ ክሮስ ማናደርገው ሬድ ላይት አለ። ያኛንም ይጎዳል፣ ማህበረሰቡንም ይጎዳል። ስለዚህ በተጣጣመ ህይወት እንድንኖር ሃይማኖታችን ያስተምረናል እና ሃይማኖታችን ስለሚያስተምረን ለሙስሊሙ ብቻ አይደለም። በምንኖርበት ዓለም ውስጥ እኮ
ባህሪ በራሱ ተወራራሽ ነው በመሰረቱ። ስለዚህ ይህንን እሴቶቻችንን በእንደነዚህ አይነት መጽሐፍት ለማህበረሰብ በሚደርሱ መጽሐፍት ላይ ማንጸባረቃችን ከፍተኛ ጠቀሜታ ለዚህም ነው የቁርአን አንቀጾችን ሐዲሶችን ባይብልንም ዘመናዊ ሳይኮሎጂን እኔ አልহামዱሊላህ ልጆችን ሳሳድግ ጥቂት ልጆች ናቸውና ሳሳድግ የተሳካልኝን መንገዶች ለወላጆች ያካፈልኩ ያለውትና መጽሐፍ ቅዱስ ጠቃሚ የሆኑ ልጆችን ለማሳደግ ጠቃሚ የሆኑ አንቀጾችም አልቀሩ። ምክንያቱም እኛ እስላም ተቻችሎ እንድንኖር የሚያስተምረን ነው። የሌሎችን አናወግዝም፣ የሌሎችን አናናንቅም፣ ነገር ግን እናስተምራለን፣ ሐቁን እንቀበላለን። ስለዚህ አሁን እንደሚነግሩን ብዙ የክርስቲያን ጓደኞቼ በጣም ነው ደስ የሚላቸው ስለ እስልምና ያላቸውንም ነገር ጥላቻን እንዲያነሳላቸው ምክንያት ይሆናል። ያ ሁለተኛ እዚህ ኢትዮጵያ ውስጥ የተለመደ አይደለም። እንደማውቀው አንድ በብዙ ሺህ ህዝብ ዘንድ በሚደርስ መጽሐፍ ላይ ከመንገድህ ወጥተህ የሌላውን ሰው አንቀጽ እንትን ማለት ጉዳይ ምን ያክል እስላም ቶለራንት መሆኑን ያሳየናል። ከቁርአን ጋር እስካልተቃረነ ድረስ ልጆች ለማሳደግ የሚረዱ ነገሮች ሁሉ ለመቀበል ችግሮች የሉብንም። እኛ ስንኖርም ችግሮች የሉብንም ችግር ካልተፈጠረብን በስተቀር። ስለዚህ አንድ ገጠመኝ እናንሳና ለለፍ ጋሽ አብደላ ምናልባት ከብዙ ሰዎች ጋር ግንኙነት ታደርጋለህ። ወላጆች ወደ እርሶ ይመጣሉ በተለያዩ ትምህርት ቤቶችም በስራም አጋጣሚ እንደው ከተበላሽ ባህሪ ወደ ተቃና ባህሪ ተለወጡ ልናስተውሰው የምንችለው አንድ ምሳሌ ልንጠቅስ የምንችለው ብዙ ኬዞች አሉ። በተለይ ስልጠና በምሰጥበት ጊዜ ወላጆች አሁን በቅርቡ ራሱ የገጠመኝ እንትን አለ። 6 ሳምንት ኮርሶችን ጎረምሳ ልጆች ያሏቸው ወላጆች በአንድ የትምህርት ተቋም ተመርጠው 30 ወላጆች ተከታትለው ነበርና ይሄን ከተከታተሉ በኋላ የጎረምሳ ልጆችን አያያዝ በውስጣቸው ከሰረጸ በኋላ ቤት ውስጥ ያለውን የተበላሸ ኢንቫይሮንመንት የቀየሩበትን ሁኔታ በተለያየ መልኩ ገልጸውልኛል። ልጆቻቸውን ለመስማት ያልታደሉ ወላጆች ነበሩ። ልጆቻቸውን የሚያርቁ ካዘዙ በኋላ ያዘዙት ነገር ካልተፈጸመ ቤት ውስጥ የሚያንቧርቁ ወላጆች፣ ከሚስቶቻቸውም ጋር ደግሞ ግንኙነታቸው የሻከረ ወላጆች ምን ያክል በዚህ ኮርሱ ተቀይረው አሁን ሰላም ቤት ውስጥ እንደተፈጠረ የነገሩኝ ሁኔታ አለ። ልጆቻቸውም ደስታቸውን የገለጹ ልጆች አሉ። ወላጆቻችን መስማት ጀምረው የምንለውን ነገር መስማት ጀምረዋል ያሉኝም ልጆች አሉና እነዚህ ጥቂት ተሞክሮዎች ናቸው። ትልቅ ነገር ነው። በጣም እናመሰግናለን ጋሽ አብደላ። የአንተ የምታስተምረው አስተምህሮ እጅግ ሰፊ ሆኖ ሳለ እስከዛሬ ሳንጠቀምበት ቀርተናልና ለዚህ ጥፋታችን ይቅርታ እንጠይቃለን። ከዚህ በኋላ ግን አይደግመንም፣ ሁለተኛ አይለመደንም። ቢያንስ አንተም አንድ ነገር እንደው ቃል ትገባልን። ውድ ተመልካቾቻችን የአሊፍ ሚዲያ ኔትወርክ ተመልካቾች በአሊፍ ሬዲዮ ነው የሚከታተላሉ። አሊፍ ሬዲዮ ነው ወደ አሊፍ ሚዲያ ኔትወርክ የመጣውና በርካታ ኦዲየንስ አለው። ከ200,000 በላይ የሆኑ ሰዎች አሉ። እነዚህ ሰዎች በየሳምንቱ እንዲያገኙ የሚሆንበት መንገድ ይኖራል ወይ? ማለት አዎንታዊ ዲሲፕሊንም ስኬታማና ጤናማ ልጆችን የማፍሪያ ጥበብንም አፍለኝነትንም እነዚህ መጽሐፍቱ ጊዜ ለቤተሰብ የሚል በቅርብ የሚወጣ ማለት ሌላም ቀደም ሲል የተጠቀስነው በቅርብ የሚወጣ ደስታን በተመለከተ የተነሳ መጽሐፍም አለ። ደስታና ሰላም ማግኛ መንገዶች የሚለው በተለይ ከሐዲስ ጋር በጣም የተቆራኘ መጽሐፍ መንገድ እንትን አለና እነዚህን የሚያገኙበትስ መንገድ እንደው የሚመቻች ይመስላል። እንደው በአድማጮችን ተንተርሼ ልጠይቅ። እኔ ይሄ ትልቅ እድል ነው። ቀደም ሲል እንዳልኳችሁ የተሰሩ ስራዎች ሰዎች ሲደርሱ ነው ጥቅም የሚኖረው፣ አውትካሙ ሲታይ ነው። ይሄ የሰራቸው ስራዎች የአካዳሚክ ኤክሰርሳይዝ አይደለም። ኮሚኒቲው እንዲጠቀምበትና ልናይ የምንፈልገው ለውጥ ማየት እንድንችል ነው። የሀገር ግንባታ ጉዳይም ነውና ከማህበረሰቡ ጋር ሊያገናኝ የሚችል ድልድይ ሆኖ እናንተ እስከሰራችሁ ድረስ እኔ ሁልጊዜ ዝግጁ ነኝ። ወላጆች ውጭ ያሉት ወላጆች ደግሞ ምን ያህል ፈተና ላይ እንዳሉም ውጭ ወጥቼም ስለማውቅ የማውቀው ጉዳይ ነውና እነዚህ መጽሐፍቶች ይረዷቸዋል።
ባሉበት እንዲደርሳቸው ከሬዲዮ መጽሐፉንም በማንበብ ጥያቄም ሲጠይቁ በእናንተ በኩል ጠይቀው ከጥያቄያቸው ከተነሳችሁ በኋላ ደግሞ እንደዚህ አይነት መግለጫ አዘጋጅታችሁ ይሄ ሁሉ እድል አለና ሚዲያው አይ ቲንክ ስለዚህ ማህበራዊም ሆነ ግላዊ ጥያቄዎች ቢነሱም የማስተናገድም መድረክና ኢንሻአላህ ይሄ ትልቅ የሆነ ነገር ነው። አድማጮች ሰምታችኋል። እንግዲህ በድሉ ብትጠቀሙበት መልካም ነው ብለን እናስባለን። አቶ አብደላ በርካታ ሪኮሜንዴሽንስ በተለያዩ ድርጅቶች ውስጥ ያገኟቸው ሰርቲፊኬቶችን ምስጋና ደብዳቤዎችን ያድናቆት እንትኖችም አሉ። ለምሳሌ አዲስ አበባ ከተማ አስተዳደር ትምህርት ቢሮ የሰጣቸው የተለያዩ እንትኖች አሉ። እነዚህን ሁሉ ገልጸን የምንዘልቃቸው አይደሉም። ከሳቸው ጋር በተለያዩ የሚዲያ ዘርፎችም እንደዚሁ ሐሳባቸውን ይገልጻሉ። በመጽሔት ላይ ከዛሬ 20 ምናምን ዓመት በፊት በጸደይ መጽሔት ያስተላለፉት ሐሳብ ነበረ። እስልምናን በተመለከተ ዛሬ አቶ አብደላ መስራት የጀመሩት ዛሬ አይደለም። ገና ምንም ነገር ባልነበረበት የዲን መጽሐፍት ብዙም ባልነበሩበት በ1980ዎቹ አካባቢ 80ዎቹ ቢላል መጽሔት ይታተሙ በነበረበት ጊዜ ነበር እስላምን ለምን መረጥን በሚል የተለያዩ ደራስ ዓለም አቀፍ ጸሐፊያን ታዋቂ ሰዎች ዶክተሮች ፈላስፎች ምናምን ሐሳባቸውን የገለጹበትን መንገድ ወደ መጽሐፍ ለውጠው እንዲታተም አድርገው የነበረው ወደፊትም በርካታ ነገር መስራት የሚችሉ ናቸው። ለዚህም ዝግጁ ናቸው። ዛሬ ምን ላይ ነው ያሉት ጋሽ አብደላ? ቤተሰብ ሁኔታስ ምን ይመስላል? ማጠቃለያችን እናድርገው። በጥሩ ሁኔታ ላይ ነን። አሁን እንግዲህ እነዚህ ስራዎች አንዱ የምሰራው ስራ ወደ ሌላው ይመራኛል። እነዚህ ስራዎች ደግሞ እያደጉ የሚሄዱ እንደመሆናቸው መጠን ምናልባትም ለሌላው ለናንተም በወጣትነት እድሜ ክልል ላላችሁ ሊረዳ የሚችለው ትምህርት መግፋት እድሜ እንትን አይልም። አሁን እኔ በቅርቡም የዚህ ፒኤችዲ ስራዎችን ሪሰርች እየሰራሁ ነኝ። እሴቶችን ከትውልድ ወደ ትውልድ ማስተላለፍ በሚል ርዕስ በሙስሊሙ ማህበረሰብ አካባቢ አንድ ጥናት በተመለከተ ፒኤችዲ የዶክትሬት ዲግሪያቸውን እየሰሩ እና ያ እንግዲህ የሚያሳየው ምንድነው አንድ ስራ ስትሰራ ወደ ሌላ ያሻግርሃል፣ አዳዲስ ነገሮች ጋር ያስተዋውቃል፣ እንትንም ይሰፋል። ስለዚህ የጀመርነው ስራ የሚቆም አይደለም፣ ኮንቲኒቲ ያለው ነገር ነውና ስራዎችን ሰራለሁ፣ መጽሐፍቶችን ጽፋለሁ። እንግዲህ ልጆች መስገነውና የኔ ልጆች አሁን ራሳቸውን ችለው ፕሮፌሽናሎች ናቸው። በምሰራው ስራ የሚገርማችሁ ነገር በጣም ይረዱኛል። ፕሮፌሽናል ጓደኞቼ ፒር ሪቪው ከመካሄዱ በፊት መጀመሪያ ልጆች ናቸው የሚያዩት መጽሐፉን እና ሳት ያልኩበት ምናልባት የዘነጋሁት ወይም ደግሞ እነሱ በሚፈልጉት መልኩ ያልጻፍኩት ኤሪያ ካለ እዚህ ጋር አባቢ መለስ ብለ የወንጀል እንዲ ነበርኩ ምናደርግ የነበረው ታደርግ የነበረው ይመልሱኛል ወደ ኋላ። ስለዚህ በቃ ኤክስፐርቶቼ ናቸው ለነዚህ አልহামዱሊላህ ያቀላል አይደለምና ልጆቹም ይረዳሉ። ጫና በሚኖርብኝ ጊዜ የሚረዱኝ ስራዎች አሉ እና ቤት አካባቢ ደህና ነኝ፣ ሰላም ነኝ። ከእናንተ ጋር ደግሞ ከተገናኘን እንግዲህ ስራዎችን እንጨማምራለን ኢንሻአላህ። ጀዛኩሙላህ ኸይረን። ውድ ተመልካቾቻችን በእናንተ ስም አቶ አብደላ ሙዘይንን በጣም አመሰግናለሁ። አሊፍ ሚዲያ ኔትወርክ በየወሩ ምርጥ የተባሉ እንግዶችን ፈልጎ አፈላልጎ ያመጣላችሁ ነው። በሚቀጥለው ወር ሌላ እንግዳ ይዘን እንቀርባለን። ጋሽ አብደላ እንግዲህ እዚህ ድረስ መጥተው ይህንን ፕሮግራሙን ማስተላለፋችን እጅግ አድርገን እናመሰግናለን። ኢንሻአላህ ወደፊት በአሊፍ ሬዲዮ ቤተሰብ ፕሮግራም ላይ እንደምንገናኝ ተስፋ አድርጋለሁ። ውድ ተመልካቾቻችን ለዛሬ አዘጋጅተን የነበረው እዚህ ይጠናቀቃል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ክቡራን ተመልካቾቻችን ተመልሰን መተናል። ማሻአላህ አቶ አብደላ ሙዘይን ጋር የተደረገውን ቆይታ ተከታተላችሁታል። በጣም ደስ ይላል። በተለይ ለወጣቶች ልዩ ትኩረት ሰጥቶ የተላለፈ ልዩ መልእክት ነበረ። እንግዲህ ወጣትነን የምንል ሰዎች ሁሉ ይመለከተናል። ወጣትነታችን አልፈናል ወይም ለወጣትነት አልደረስንም ምንልንም ካለን ስንደርስበት የመልእክት ይጠቅመናል ወይም ደግሞ ላለፉት ወይም በዙሪያችን ለሚገኙ ወጣቶች ልንመክርበት ልንገስጽበትና ልናስታውስበት ይገባል ብለን እንግዲህ እንመከራለን ማለት ነው። በነገራችን ላይ እንግዳችን አቶ አብደላ ሙዘይን
እጩ ዶክተር ናቸው። በአላህ ፍቃድ በርካታ ጥናቶችን በማድረግ ላይ የሚገኙ ናቸው። ፕሮግራም ማለት ሀሳባቸው አልተቋጨም። በተለይ ከወጣቶች ጋር ከልጆች ጋር በርካታ ርዕሰ ጉዳዮች ናቸው የተዳሰሱት። በአንድ ፕሮግራም ብቻ የሚጠናቀቅም አይደለም። ነገር ግን ይህንን ርዕሰ ጉዳይ ወደ አሊፍ ራዲዮ ፕሮግራም ወይም ደግሞ አሊፍ ማህበራዊ አሊፍ ቤተሰብ ጋር ቀላቅለ ነው ሰፋ ያሉ ሀሳቦች ይስተናገዱበታል ብለን እንጠብቃለን። ተመልካቾቻችን እንግዲህ ፕሮግራማችንን የተከታተላችሁ ሀሳብ ስለምትሰጡን በጣም ደስ ይለናል። ስለምታዩንም በጣም ደስ ይለናል። ኢንሻአላህ እንደዚህ ያሉ በእውቀት የደረጀ ማንነት ያላቸውን ሰዎች ደግሞ አሁንም እየጋበዝን እያመጣን የአሊፍ ራዲዮ የአሊፍ ሚዲያ ኔትወርክ ፕሮግራሞችን እንዲያደምቁልን ከእናንተ ጋር እንዲተዋወቁልን እንጋብዛቸዋለን ማለት ነው። እናንተም ደግሞ ባጸፈው ይህ ፕሮግራም እንዲፋፋ እንዲያድግ የበኩላችሁን አስተዋጽኦ እንድታበረክቱ ከወዲሁ እንጋብዛለን ማለት ነው። ኢንሻአላህ አሊፍ ራዲዮ በዕለተ ሰኞ፣ ዕለተ ሐሙስ፣ ዕለተ ጁምዓና ዕለተ ቅዳሜ ፕሮግራሞቹ እናንተን በሬዲዮ እያስተማረ እንደዚሁም በወር አንዴ በሚተላለፈው በዚህ በአሊፍ ሚዲያ ኔትወርክ ላይ በሚተላለፉ ፕሮግራሞቹ ደግሞ እንደዚህ ወደ እናንተም እየመጣ ነው። የአሊፍ ራዲዮ ዌብሳይት አለ። የአሊፍ ራዲዮ ዌብሳይትን እንግዲህ ራሳችሁ ጎብኘት ታደርጋችሁ የተለያዩ ሀሳቦችን ሼር ታደርጋላችሁ። ለምሳሌ ይሄው ፕሮግራም ራሱ እዛ ላይ ሊንኩ ልታገኙ ትችላላችሁ። ያለፏችሁን የአሊፍ ራዲዮ ፕሮግራሞችን እዛ ላይ ልታገኙ ትችላላችሁ። ስለዚህ ውድ ተመልካቾቻችን የአሊፍ ራዲዮ ዌብሳይትን መከታተል አትርሱ። የዩቲዩብ ገጻችንን ሰብስክራይብ አድርጉ፣ ሼር አድርጉ። እንደዚሁም የአሊፍ ራዲዮ የፌስቡክ ገጻችን አለ። ላይክ በማድረግ ለበርካታ አድማጮቻችን እንደዚሁ እንድታደርሱ በአላህ ስም ጠይቃችኋለን። ይህ ፕሮግራማችንን ተከታትላችሁ ሀሳባችሁን እንድታሻገሩልንና ለቀጣይ ፕሮግራም መነሻ የሚሆኑ ሀሳቦችንም እናንተ ጋር ካሉ ብትለግሱን ተቀብለን እናስተናግዳለን ማለት ነው። የዛሬ ፕሮግራማችን በዚሁ እንዲጠናቀቅ ግድ ይላል። በሚቀጥለው ፕሮግራማችን ኢንሻአላህ ከሌላ እንግዳ ጋር ከእናንተው ጋር ከሌላ ፕሮግራም ጋር ተመልሰን የምንገናኝ ነው የሚሆነው። አሊፍ ራዲዮ የእውቀት መድረክ ከእናንተ ጋር ረጅም ጉዞ ትዘልቃለች። እናንተም ከአሊፍ ጋር ረጅም ጉዞ ዝለቁ ነው የምንለው። ወጀዛኩሙላሁ ኸይር። ስለተከታተላችሁ እናመሰግናለን። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ።